ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው ከኔ ጋር። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ነው ወይ? ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ወንድሞቼ እጅግ በጣም አርጌ አመሰግናለሁ። ክበሩልኝ። ቤተሰብ ያልሆናችሁ ደግሞ ቤተሰቡኑ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ እንሆን እንዘራለሁ። ያው እንግዲህ እኔን አብዛኛውን ጊዜ የምታውቁኝ በዙረት ነው፣ በድምፅ አልባ ዙረት ማለት ነው። ዛሬ ደግሞ እስኪ ያለሁበትን ሰፈር እንዲህ ቃኘት፣ በማታው ምን ትመስላለች ጅዳ፣ በማታው ምን ትመስላለች የሚለውን ደግሞ በምሽት እንቃኛታለን ማለት ነው። አብራችሁን ቆዩ። መልካም ጊዜ። እንግዲህ ጅዳ በምሽት ይችን ትመስላለች። በጣም የምታምር ድምቅ ያለች ድምቅ ያለ ቦታ ድምቅ ያለ ሀገር ነው። እዚህ ሀዲቃ አለ። ያም ሀዲቃ ነው። ይህ ሀዲቃው ነው። የካሜራ ጥራት እንግዲህ ይቅርታ፣ ይህ መስክር ነው። እና ሰፈራችን በምሽት ድምቅ ያለች ያሸበረቀች ናት ማለት ነው። ሲጀመር ጅዳ ቀን ከቀን ይልቅ ማታ መብራቱም ነው መሰለኝ ድምቅ የሚያደርጋት ማታ ነው። ደስ የምትል ሀገር፣ ደስ የምትል ቦታ ናት። ዛሬ በአንድ ቦታ ሁኜ እንዲያስቀንድ ያችኋለሁ። በጥቂቱም ቢሆን ሳውደ እና ሰፈሩ በጣም ደስ ይላል። ጽድት ያለ ሰፈር ነው። ያው ጨለማም ስለሆነ ምናልባት ብዙ ስለማይለዩ ነው። ጽድት ያለ ሰፈር በጣም ደስ ይላል። እና ጋይስ አበረታቱኝ። አዲስ ጀማሪ ነኝ። ላይክ ኤንድ ሰብስክራይብ እያደረጋችሁ ቤተሰብን ዳምሩኝ። ተመልሳለሁ። መተጋገዝ አለብን። ይኸው ጠያራው እየሄደ ነው። ለካሜራ ጥራቱ እጅግ በጣም ይቅርታ ጠይቃለሁ። ያት ቢስታ እዛ እየሄደች ትጎማለላለች። እሺ ራጦ ላይ ወጣ ወደ ተድደ ወሮ ራጦ ላይ ወጣ ነው የምትንጎባለለው። እና ሰፈራችን እጅግ በጣም የሚያምር ሰፈራችን እጅግ በጣም የሚያምር ሰላም ያለው ሰፈር ነው። እዛው ከዚህ ከትልቁ የማራ ጀርባ ትልቅ አስፋልት አለ። ሀዲቃው እዚህ ደስ ይላል። በጣም ነው የሚያምረው። ከምር ሰላም ያለው ሰፈር፣ ጸጥ የሚል አረንጓዴ የበዛበት ነው። የሆነ አትክልት የበዛበት ዛፍ የበዛበት አረንጓዴ የበዛበት ነው። አረንጓዴ የበዛበት እንትን ደግሞ
ደስ ይለኛል። በዚሁ ደግሞ የፕሌን ማረፊያው ቅርብ ነው ላለንበት ቦሌ ማለት ነው። አየሩ እየመጣ ነው። መጣ ይኸው ቅርብ ነው። ማረፊያው ስለደረሰ ይኸው ማረፊያው ስለደረሰ በጣም ቅርብ ነው። እዛ አካባቢ ነው ቦሌ ማለት ነው ማረፊያው። የሆነ ቅረብ ብሎ ነው የሚሄደው በቤት ወራስ አሁን ሰዓት እላፊ ስለሆነ ጸጥ ረጭ ብሏል ማለት ነው ሰፈሩ። ትምህርትም ስለሆነ ነገር ምንም ነገር እንትን የለም እና እንደዛ ነው እላችኋለሁ። አመሰግናለሁ ሁላችሁንም። የመኪና ደግሞ ይኸው መኪና የቆመ ነው ዝም ብሎ አይንቀሳቀስም እና አረንጓዴ የበዛበት ሰፈር ደስ ይለኛል። ሀዲቃ ነው ይሄ ቅርብ ነው ሀዲቃው ለኛ ማለት ነው። በጣም ያምራል። ግቢው ራሱ አረንጓዴ ነው። እና ይህን ሰፈር አይቶ ለገመተ ሰው ሽልማት አለው። ሽልማት አለው ሰፈሩን አይቶ ለገመተ ሰው። ሰፈሩን አይቶ ለገመተ ሰው ሽልማት አለው። ሰፈር ሀዲቃ አይቶ ልታውቋት ትችላላችሁ ጅዳ ያላችሁ ማለት ነው። ይሄ መስጊድ ነው። መስጊድ ነው። ይሄ ደግሞ ሀዲቃ ነው። ስለዚህ ይሄ ልታውቁት ትችላላችሁ። ምክንያቱም ከተሙ መሀል ስለሆነ ማለት ነው። ማንኛውም ሰው ያውቃታል ብዬ ገምታለሁ። እንደዚህ የሆነ ነገር እረፍት ስትፈልጉ እንደዚህ አረንጓዴ የበዛበት ቦታ ሄዳችሁ እረፍ ማለት ደስ ይላል። ሰላም ይሰጣል፣ እረፍት ይሰጣል። የሆነ ተረጋጋላችሁ ማለት ነው። ለምን እኔ አረንጓዴ ስለምወድ ነው። አረንጓዴ የበዛበት ነገር ማለት ነው። እና ሰፈራችን በትንሹ ይችን ትመስላለች። በጣም ደስ ነው የምትለው። ያው እንትኑ ማነው ሰፈሩ ለቦሌ ለፕሌን ማረፊያው ቅርብ ስለሆነ ማለት ነው። እንትን ነው ማነው ድምፁ በጣም ይረብሻል ማለት ነው የፕሌኑ። ግን የሚገርመኝ ነገር የዛ ሀገር ሰው ሌት አይተኛም። ለምን እንደው ባላውቅም ያው መኪናው እዛ አሁን እንዴት እንደ ፍልክልክልክልክ ይላሉ እንደ ምናምን እና ለማንኛውም ሰላም ደሩ በሌሊት ስለሆነ የቀረጹት ለዛ ነው። ሰላማችሁ ይብዛላችሁ። አመሰግናለሁ ስለተከታተላችሁ ስለነበረን ቆይታችሁ በጣም አድርጌ አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። ላይክ
ሰብስክራይብ፣ ኮመንት፣ ሸር እንዳይረሳ። አበረታቶች። ሰላም